ዋና ዋና ዜናዎች የእስራኤል ጦር በስህተት የሊባኖስ ከፍተኛ ባለስልጣንን ገደለ። ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ አደረገች። የኢራን አብዮታዊ ዘብ የደህንነት ሹም ተገደሉ። ዶናልድ ትራምፕ ስለ ኢራን ለጋዜጠኞች ምን አሉ? የእስራኤል ጦር በስህተት የሊባኖስ ከፍተኛ ባለስልጣንን ገደለ። የእስራኤል ጦር እሁድ ዕለት የሂዝቦላ ከፍተኛ ባለስልጣንን ለመግደል ባደረገው ሙከራ ቡድኑ የሚቃወሙ ሌላ ባለስልጣንን በስህተት ተገደሉ። በጥቃቱ የተገደሉት ፒየር ሙሃዲ የተባሉ የሊባኖስ ባለስልጣን በሀገሪቱ የሚንቀሳቀሰው ሂዝቦላን በጽኑ ይቃወሙ እንደነበር ነው የተገለጸው። የእስራኤል ጦር በሊባኖስ የሚገኘውን የሂዝቦላ ከፍተኛ አመራር ለመግደል ባደረገው ሙከራ የታቀደውን ኢላማ መምታት ባለመቻሉን በመጥቀስ በክስተቱ ማዘኑን ገልጿል። በግለሰቦች መኖሪያ ቤት ላይ በተፈጸመው ጥቃት ከተገደሉት የሊባኖስ ከፍተኛ ባለስልጣንና ባለቤታቸው በተጨማሪ በሌሎች ንጹሐን ሰዎች ላይ ጉዳት መድረሱን ቢቢሲ ዘግቧል። የሊባኖስ ጤና ሚኒስቴር እንዳስታወቀው በምስራቃዊ ቤይሩት በምትገኘው አይሄን ሳዲ ከተማ በተፈጸመው ጥቃት በአጠቃላይ 3 ሰዎች ተገድለዋል። የሊባኖስ ኃይሎች ፓርቲው በበኩሉ በጥቃቱ የተገደሉት ፒየር ሙሃዲ ወታደራዊ አባል ያልነበሩ ሲቪል ሰው ነው መሆናቸውን በመጥቀስ ባለስልጣኑ ከቤተሰባቸው ጋር የፋሲካ በዓልን እያከበሩ ነበር ብሏል። ሂዝቦላ ከእስራኤል ጋር በሚያደርገው ጦርነት በንጹሐን ዜጎች ላይ በርካታ ጉዳቶችን እያደረሰ መሆኑን የገለጸው ፓርቲው የቡድኑን እንቅስቃሴ አውግዟል። የኢራን አብዮታዊ ዘብ የደህንነት ሹም ተገደሉ። የኢራን አብዮታዊ ዘብ የደህንነት ሹም ሜጀር ጄኔራል መጂድ ሃድሚ በአሜሪካና በእስራኤል ጥምር ጥቃት በዛሬው ዕለት መገደላቸውን ኢራን አስታውቃለች። የአብዮታዊ ዘቡ ባወጣው መግለጫ በደህንነት ሹሙ ላይ የተፈጸመው ግድያ በማውገዝ ድርጅቱ በአሜሪካና እስራኤል የተፈጸመ የሽብር ጥቃት ብሎታል። ኢራን ጥቃቱን በመፈጸም አሜሪካና እስራኤልን ተጠያቂ ስታደርግ፣ እስራኤል በበኩሏ ሜጀር ጄኔራል ሃድሚን እና ሌላ አንድ ከፍተኛ መኮንን ኢላማ ያደረገ ጥቃት መፈጸሟን ይፋ በማድረግ ኃላፊነቱን ወስዳለች። ሜጀር ጄኔራል መጂድ ሃድሚ ወደ ኃላፊነት የመጡት ከእሳቸው በፊት የደህንነት ሹም የነበሩት መሐር ካዝሚ በፈረንጆቹ 2025 በሰኔ ወር ላይ በነበረው በ12 ቀን ጦርነት በተመሳሳይ በአሜሪካና እስራኤል ጥቃት በመገደላቸውን ተከትሎ ነበር። የደህንነት ሹሙ መገደል በመካከለኛው ምስራቅ ያለውን ከፍተኛ ውጥረት ይበልጥ ሊያባብሰው እንደሚችል የተለያዩ ዘገባዎች ጠቁመዋል። አብዮታዊ ዘቡ የደህንነት ክንፍ በኢራን ውስጥ ከፍተኛ ስልጣን ያለውና ለሀገሪቱ ላይ መሪ ቀጥታ ሪፖርት የሚያደርግ ተቋም ነው። ኢራን አሜሪካ ያቀረበችውን የተኩስ አቁም እቅድ ውድቅ አደረገች። በአሜሪካና በኢራን መካከል የተፈጠረውን የጦርነት ውጥረት ለማርገብ ፓኪስታን፣ ቱርክ እና ግብጽ ባመቻቹት የሽምግልና ጥረት የ45 ቀናት የጊዜያዊ ተኩስ አቁም ጥሪ አቅርበው ሁለት ተፋላሚ ወገኖች የቀረበላቸውን እቅድ ለመቀበል አዎንታዊ ፍላጎት ማሳየታቸው የተገለጸ ቢሆንም የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴህራን አሜሪካ ጦርነቱን ለማቆም ያቀረበችውን የተኩስ እቅድ ውድቅ እንዳደረገ ዘገበ። እንደ ኢርና ዘገባ ከሆነ ኢራን ያቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርጋለች። የኢራን መገናኛ ብዙሃን ቴህራን አሜሪካ ለቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷን ዘግበዋል። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁሙን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑን ዘግቧል። ኢራን ለ5 ዓመታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥ እንድትከፍትና የቀረበላትን የተኩስ አቁም ጥሪ ውድቅ አድርጋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የጠበቀ መንገድ የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ በሚል ፍላጎቶቿን ዘርዝራለች። ኢርና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ጊዜ ገደብ ማራዘም ከቀድሞ ዛቻዎቻቸው ወደ ኋላ መፈጋቸውን አክሎ ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴህራን ላይ ሲኦል ይወርዳሉ ሲሉ ድልድዮችንና የኃይል ማመንጫዎችን እንደሚያጠቁ ዝተዋል። ከጥቂት ሰዓታት በኋላ ጋዜጣዊ መግለጫ ይሰጣሉ ተብሎ የሚጠበቁት ዶናልድ ትራምፕ ዋይት ሀውስ ዓመታዊ የትንሣኤ በዓል ላይ ተገኝተው ለጋዜጠኞች የኢራን ጦርነትን በሚመለከት ምላሽ ሰጥተዋል። ዶናልድ ትራምፕስ በዚህስ ምን አሉ? ትራምፕ ቴህራን የሆርሙዝ ወሽመጥን የማትከፍት ከሆነ የኢራን ድልድዮች፣ የኃይል ማመንጫዎችና እንዲሁም ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙ በድጋሚ ዝተዋል። የማይከፍቱ ከሆነ ድልድይ አይኖራቸውም፣ የኃይል ማመንጫ አይኖራቸውም፣ ምንም አይኖራቸውም ካሉ በኋላ ከዚህ በላይ መሄድ አልችልም፣ ከነዚህ ከሁሉ በላይ የከፋ ነገር አለ ብለዋል። ትራምፕ ኢራን የአሜሪካ ተዋጊ አውሮፕላንን መታ የጣለችው በክሎት ሳይሆን በአጋጣሚ ነው ሲሉ አጣጥለውታል። ሆኖም አሁን ምናልባት በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉ ብለዋል። ትራምፕ የኢራን ኑክሌር ጦር መሳሪያ ሊኖራት አይችልም ያሉ ሲሆን እብዶች ናቸው እና የኑክሌር ጦር መሳሪያ በእብዶች እጅ ማስገባት አንችልም ብለዋል። አክለውም እንደኔ ቢሆን ኑሮ የኢራንን ሰፊ የነዳጅ ዘይት ክምችት እወስድ ነበር ሲሉ ለጋዜጠኞች ተናግረው በርካታ ገንዘብ አገኝበትም ነበር ብለዋል። ትራምፕ በርካታ አሜሪካውያንን በኢራን የሚያካሂዱትን ጦርነት ቢቃወሙ አሁን ጦርነቱን የሚቃወሙ ጅሎች ናቸው ሲሉ ገልጸዋቸዋል። ትራምፕ የኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደብ መጨረሻ መሆኑን ተናግረው ኢራን ለአሜሪካ ጦርነት እንዲያበቃ ላቀረበችው ምክረ ሀሳብ
የሰጠችው ምላሽ ወሳኝ ነገር ግን በቂ ያልሆነ ነገር ነው ሲሉ የገለጹት። የነበሩን ዋና ዜናዎችን እኒህ ይመስላሉ። ስላዳመጣችሁን ከልብ እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።